ይህ ቃል ስፖርት ዩቲዩብ ቻናል ነው። ውድ ቤተሰቦቻችን የከበረ ሰላምታችን እንደ ሁልጊዜው ዛሬም በያላችሁበት ይድረስ ብለናል። ከምንም በላይ ዋጋቸው ውድ የሆነውን ሰላም፣ ፍቅር፣ ጤናን ደግሞ አብዝተን ተመኝንላችሁ። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላቸው የመጣነውን ስፖርታዊ ጥንቅር በቅደም ተከተል እናደርሳችሁ። እናንተ ደግሞ እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳይረሳ። ውድ ቤተሰቦቻችን በመረጃ ሰዓታችን ሀገራችን ኢትዮጵያን፣ አህጉራችን አፍሪካና በመላው አውሮፓ ተዘዋውረን በርከት ያሉ መረጃዎችን ይዘናል። በሀገር ቤትና በአፍሪካ መረጃዎችን ካደረስናችሁ በኋላ በአውሮፓ ዙሪያ መረጃችንን ከእግር ኳስ የበላይ ጠባቂ ፊፋው በሚመራው የዣን ኢንፋንቲኖ መዋቅር ውስጥ ችግር ተፈጥሯል። ተጨማሪ መረጃ እናነሳለን። ከዛ ውጭ በብሔራዊ ቡድን ደረጃ መረጃ ይዘናል። ለመሆኑ የባርሴሎና ተጫዋች ሕክምናውን በምን አይነት መንገድ እየተከታተለ ነው? የሮናልድ አራሆ ሰበር መረጃ እጃችን ላይ ደርሷል። ተጨማሪ መረጃ ነው። በማድሪድ የመረጃ ሰዓታችን ላይ የቬኒሲየስ ጁኒየር ያፍ እንቅስቃሴ ተነቧል። እንደወረደ እናደርሳችኋለን። ንጽጽሮች በርከት ብለዋል። በሲቲና በማድሪድ ጨዋታ ምክንያት ልዩ ጥንቅር ይዘናል። በአውሮፓ ዙሪያ በርካታ መረጃዎችን ይዘናል። አብራችሁን ስትቆዩ ትከታተሉታላችሁ። ፕሪሚየር ሊግ 15ኛ ሳምንት ከተጠናቀቀ በኋላ ምርጦችን ፕሪሚየር ሊጉ ምረጡልኝ ብሎ እጩዎችን ይፋ አድርጓል። ሰፋ ያለ መረጃ እናነሳበታለን። የቡድን ዜና ተካቷል። አነጋጋሪ የዕለቱን ክለቦች መርጠን ለእናንተ ውድ አድማጮቻችን መረጃ እናነሳለን። በቢግ ሲክስ ቶትንሃም የፔፕ ጋርዲዮላውን ማንቸስተር ሲቲ የተመለከቱም ሰፋ ያሉና ለየት ያሉ ጥንቅሮችን ይዘናል። ሲቲዝኖችም ከኛ ጋር ስትቆዩ ተከታተሉታላችሁ። በቼልሲ የመረጃ ሰዓታችን ሩሲያና ዩክሬን ጦርነት ምክንያት ቼልሲ እንደተሸጠ ይታወቃል። ከዚህ ሽያጭ በኋላ ግን ብዙ ክሶች አሉ። ተጨማሪ መረጃ እናነሳበታለን። በቡድን ዜና ሁለት የቼልሲ ተጫዋቾችን የተመለከተ ወቅታዊ ጥንቅር ይዘናል። ሳላ አንድ ምስል በማህበራዊ ትስስር ገጹ ላይ ካጋራ በኋላ ድጋፍ አግኝቷል። ኢፍትሐዊነትን እንታገል እያለ ነው የቀድሞ የሊቨርፑል ሰው። ከዛ ውጭ ሌላኛውን የሊቨርፑል ተጫዋችን የተመለከተ ሰፊ ጥንቅር ይዘናል። በቡድን ዜና በርካታ መረጃ ሊቨርፑልን አብራችሁ ስትቆዩ ትከታተላላችሁ። አርሰናልና የቡድን ዜና እናነሳለን። አርሰናልና ሌጀንዶች አሁን ምን እያሉ ነው? በዛሬው ዕለት በአርሰናል የልምምድ ማዕከል እነማን ተገኙ እነማን አልተገኙም የሚል ሰበር መረጃ ይዘናል። የቡድን ዜና ታደምጣላችሁ። አርሰናልን ከኛ ጋር ቆዩ። በማንቸስተር ዩናይትድም የመረጃ ሰዓታችን ወደ ብሔራዊ ቡድን የሚያቀኑ ተጫዋቾች ካሁኑ ስም ዝርዝራቸው ይፋ እየተደረገ ይገኛል። የዛሬ ሰፊ አጀንዳችን ከሁስኮርድ፣ ከስክዋካ፣ ከኦፕታ ከሁሉም ብንሰበሰብ ብሩኖን ያገነኑ በርካታ ቁጥሮች አሉና ብሩኖን ሰፋ ያለ የመረጃ ሰዓት ወስደን እንመለከታለን። ከዛ በዘለለ በማንቸስተር ዩናይትድ የቡድን ዜና የቡድኑን ሌላ ምርጥ ተጫዋች የተመለከተ ጥንቅር በአለን ስሚዝ ደርሶናል፣ ታደምጣላችሁ። የዝውውር መስኮቱን እንቅስቃሴ፣ ፕሪሚየር ሊጉን አነጋጋሪ ሁኔታ ከማንቸስተር ዩናይትድ ጨዋታ በኋላ አያይዘን እናቀርብላችኋለን። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን እንደ ሁልጊዜው እያጋራችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። በኢትዮጵያ ዋንጫ ሶስተኛ ዙር በርከት ያሉ መርሃ ግብሮች የሰዓትና የቦታ ለውጥ አከናውነዋል። በዚህ ምክንያት የኢትዮጵያ እግር ኳስ ፌዴሬሽን ያደረሰንን የመጨረሻውን የኢትዮጵያ ዋንጫ ሶስተኛ ዙር ጨዋታ የተስተካከለውን እንንገራችሁ። ቅዳሜ ታህሳስ 4 በኢትዮጵያን ቀን አቆጣጠር ነው። ሁሉም አቃቂ ክፍለ ከተማ ከነገሌ አርሲ ሐዋሳ ዩኒቨርሲቲ ቀን 4 ሰዓት፣ ባህር ዳር ከተማ ከቦዴቲ ከተማ ሐዋሳ ዩኒቨርሲቲ እኩለ ቀን 7 ሰዓት ላይ፣ ኢትዮጵያ መድን ከቢሾፍቱ ከተማ ሐዋሳ ዩኒቨርሲቲ 9 ሰዓት ከ30 እና መቻል ከድሬዳዋ ከተማ አዲስ አበባ ስቴዲየም ይጫወታሉ። እሁድ ታህሳስ 5 ቀን ላይ ደግሞ ደብረ ብርሃን ከተማ ከቤንች ማቺ ቡና አዲስ አበባ ስቴዲየም ቀን 7 ሰዓት ላይ፣ ወልዋሎ ዓዲግራት ዩኒቨርሲቲ ከንብ ቀን 7 ሰዓት ሐዋሳ ዩኒቨርሲቲ ላይ፣ እንዲሁም ሲዳማ ቡና ከአርባ ምንጭ ከተማ አዲስ አበባ ስቴዲየም 9 ሰዓት ከ30። ሰኞ አንድ ብቸኛ ጨዋታ ይደረጋል። ሌላ ኢትዮጵያ ዋንጫ የቀንና የሰዓት ማሻሻያ የተደረገበት ጨዋታ ነው። ኢትዮጵያ ቡና ከመቀለ ሰባ እንደርታ በአዲስ አበባ ዩኒቨርሲቲ ቀን 9 ሰዓት ከ30 ጀምሮ ጨዋታቸውን ያደርጋሉ። አፍሪካ ደርሰናል። ውድ ቤተሰቦቻችን በተከታታይ 18 ጨዋታዎችን በማሸነፍ የዓለም ክብረ ወሰን የያዘችው ሞሮኮ የአፍሪካ ዋንጫ እንግዶቿን ለመቀበል ዝግጅቴን አጠናቀቅ ያለው ብላለች። በሰኔ 2024 በዛምቢያ 2-1 በመረታት እንግዲህ 2-1 ዛምቢያን በመረታት የጀመረችው ድል መንገዷ ባለፉት ወር በወዳጅነት ጨዋታ ዛምቢያን 4-0 እስከረታችበት ድረስ ቀጥሏል። በእነዚህ ጊዜያት ተጋጣሚዎቿ ላይ 55 ግቦችን ያስቆጠረችው የዓለም
ክብረ ወሰን ባለቤቷ አፍሪካ ዋንጫን ታስተናግዳለች። ሞሮኮ ሰሜን አፍሪካዊቷ ሀገር በተከታታይ 18 ጨዋታዎችን ከማሸነፏ በፊት ክብረ ወሰኑ በ29 15 ጨዋታዎችን በማሸነፍ በስፔን ተይዞ እንደነበረ ይታወቃል። በካታር 2022 ዓለም ዋንጫ ወደ ግማሽ ፍጻሜ በማለፍ ከአፍሪካ ሀገራት ቀዳሚ የሆነችው ሞሮኮ የአፍሪካን ዋንጫ ካነሳች 60 ዓመታትን ግን አስቆጥራለች። ይህ ያለመሸነፍ ጉዞ በምድሯ ለምታሰናዳው የአፍሪካ ዋንጫ ሌላ አሸናፊነት ስንቅ ይሆናታል ተብሎ ይጠበቃል። የአፍሪካ ዋንጫን ግን ዘንድሮ ማን ሊወስደው ይችላል? ምናልባት እቺ የዓለምን ክብረ ወሰን የያዘችው የአፍሪካም የሀገሪቱን ሽልማት አብዛኛውን ጠራርጋ የወሰደችው ሞሮኮ ወይንስ? ቅድመ መልከታችሁን በአፍሪካ ዋንጫም ልታጋሩን ትችላላችሁ። ከአፍሪካ አልወጣንም። ኮት ዲቫር በሳምንታት ውስጥ እንግዲህ ለሚጀምረው የ2025 የሞሮኮ አፍሪካ ዋንጫ የምትጠቀምበትን ስብስብ ከደቂቃዎች በፊት ይፋ አድርጋለች። በብሔራዊ ቡድን ስብስቧም የቪራሊያሩን የፊት መስመር ተሰላፊ ኒኮላስ ፔፔ ወይም የቀድሞ የአርሰናሉ ተጫዋች ሳይካተት ቀርቷል። በሌላ በኩል ውልፍሬድ ዛሃ በአፍሪካ ዋንጫ ወደ ብሔራዊ ቡድን እንዲመለስ ጥሪ ቀርቦለታል። የወቅቱ የአፍሪካ ዋንጫ አሸናፊያ ኮት ዲቫር በውድድሩ ከሞዛምቢክ፣ ካሜሮን እና ጋቦን ጋር እንደተደለደለች ይታወቃል። ኒኮላስ ፔፔ በጣም አስደናቂ ውድድር ዓመትን በቪሊያሪያል እያሳለፈ ነበረ፣ ግን ጥሪ ሳይደርሰው ቀርቷል። ወደ አውሮፓ መረጃችን እንሻገር። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። በአውሮፓ የመረጃ ሰዓታችን አስቀድመን የተወዳጁ የእንግሊዝ ፕሪሚየር ሊግ የ15ኛ ሳምንት መርሃ ግብሮች ተደርገው ተጠናቋልና እጃችን ላይ የደረሰውን የሳምንቱን ምርጥ 11 ከሁስኮርድ እናደርሳችሁ። በፕሪሚየር ሊግ የመረጃ ሰዓታችን ሌሎቹ እንመለስባችኋለን። ሁስኮርድ በሳምንቱ ከተመለከትናቸው የ15ኛ ሳምንት መርሃ ግብሮች መጠናቀቅ በኋላ ምርጥ 11 ተጫዋቾችን በ4-3-3 ይፋ አድርጓል። በዚህ መሰረት የቼልሲው ግብ ጠባቂ ሮበርት ሳንቼስ ተመርጧል። ተከላካይ ቀኝና ግራውን ሐማድ ዲያሎ እና ዲያጎ ዳሎ ከዩናይትድ ተካተዋል። የማል ተከላካይ ሩበን ዲያስ ከሲቲ እንደዚሁ ማይክል ኬን ከኤቨርተን፣ በ6 ቁጥር ቦታ ላይ ፈርናንዴስ ከዌስትሃም እና ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ የ10 ቁጥር ቦታን ለሪያን ቼርኪ ከሲቲ ተሰጥቷል። በቀኝ የማጥቃት ኮሊደር ላይ ማቲያስ ኩኛ፣ በግራው አንቶኒ ጎርደን ከኒካስልና ዩናይትድ እንዲሁም ፊት መስመሩን ሁጎ ኤኬቴኬ ከሊቨርፑል ተካቷል። ይህ የሁስኮርድ የሳምንቱ ምርጥ 11 ናቸው። የጎደለ ካለ መካተት የነበረበት ነገሩን ዩናይትድ በርካታ ተጫዋቾችን በማስመረጥ ግን ቀዳሚው ክለብ ነው። በፕሪሚየር ሊግ የመረጃ ሰዓታችን ላይ ሰፊ ጥንቅር በፕሪሚየር ሊግ ዙሪያ ስለያዝን አብራችሁን ቆዩ። የእግር ኳስ የበላይ ጠባቂ ፊፋ ነው የሚመራው በዣን ኢንፋንቲኖ ነው። እሳቸውና ዶናልድ ጄ ትራምፕ ከሰሞኑ በነበረው የዓለም ዋንጫ የዕጣ ማውጣት ስነ ስርዓት ላይ ሽልማት ተገባብዘዋል በሚል ብዙ ቅሬታ ሲሰማ ነበረ። ዶናልድ ጄ ትራምፕ ዓለምን ሰላም አድርግ ያለው በተለይም አፍሪካና መካከለኛው ምስራቅን ከጦርነት ከሞትና ከመፈናቀል እንዲሁም በተለይም በአፍሪካ ዙሪያ በፍንዳታ ድምፅ የህዝቡን ጆሮ ከመደንቆር ታድግ ያለውና ኖቤል ይገባኛል ቢሉ እንዳልተሰጣቸው ይታወቃል። ታዲያ ፊፋ እኔ ያለው ብሎ በዣን ኢንፋንቲኖ በኩል የዓለም የስፖርት የሰላም ሰው ተብለው ሽልማት ቀረበላቸው። ከዚህ ጋር በተያያዘ ታዲያ ፊፋ ከፖለቲካ ገለልተኝነቱ ላይ በዣን ኢንፋንቲኖ እየተመራ ጥያቄ ተነስቶበታል። ቅሬታውን ያቀረበው ታዲያ ለትርፍ ያልተቋቋመ አንድ ድርጅት ነው ተብሏል። ፊፋንም ከሷል። የክሱ ሂደትም ወይም ቅሬታ የቀረበውም ፊፋ ወይም ድርጅቱ ከፖለቲካ ነፃ ነው ወይ በሚል ጉዳይና ከትራምፕ ጋር የተካሄደውን የሽልማት ስነስርዓት ሂደት እንግዲህ ክስ ቀርቧል። በዚህ ጉዳይ ላይ የፊፋው ፕሬዚዳንት ዣን ኢንፋንቲኖ የሚሆኑ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ያሉት ነገር የለም። ነገር ግን ለስነ ምግባር ኮሚቴ ቅሬታ ቀርቧል ለፊፋ። ዣን ኢንፋንቲኖ ምናልባት ከዚህ ጋር በተያያዘ ስልጣናቸውን እንዳያጡና በአንድ ወቅት ከሳቸው በፊት መንበረ ስልጣኑን እንደያዙት ሰው ፍርድ ቤት እንዳይቀርቡ በርካቶች ስጋት ገብቷቸዋል። ተጨማሪ መረጃዎችን ካገኘን በተከታታይ መረጃ ሰዓት የምናካትተው ይሆናል። ይህ ግብ ጠባቂ ውድ ቤተሰቦቻችን እዛው የዓለም ዋንጫ መረጃ አካባቢን ቆይ ብለን ነው። ኦቾዋ ይባላል። በርካቶች ይህን ግብ ጠባቂ አዲስ አይሆንባቸውም፣ ግን የትኛው ክለብ ይጫወት የትኛው ሊግ ይጫወት እንኳን ብዙ መረጃና ማስረጃ አንድም ሰው ይኖራል ተብሎ አይታሰብም። እናም ትራንስፈር ኒውስ ማንም የት እንደሚጫወት የት እንዳለም እንኳን የማያውቀውን ሰው ግን ሁሉም ሰው ያውቀዋል። ምክንያቱም ሜክሲኮ ጨዋታ ባለባት ቁጥር ግብ ጠባቂዋ ይህ ሰው ነው። ይህ ሰው ጉሌርሞ ኦቾዋ ይባላል። በዚህኛውም የዓለም ዋንጫ የጣሊያን ብሔራዊ ቡድን ግብ ጠባቂ ሆኖ ይቀጥላል ተብሎ ይታሰባል። እንደሚታወቀው ልክ እንደ 2010 የደቡብ አፍሪካ የዓለም ዋንጫ የመክፈቻ ጨዋታ ሁሉ የዘንድሮም የዓለም ዋንጫ የመክፈቻ ጨዋታ በሜክሲኮ እና በደቡብ አፍሪካ መካከል
እንደሚደረግ ይታወቃል። ይህ ግብ ጠባቂም በዛ ጨዋታ ላይ ይሰለፋል። ሁሌ ሜክሲኮ ጨዋታ ካላት ግብ ጠባቂ ሆኖ የምናውቀው ጉሌልሞ ኦቾዋ፣ ማንም ሰው ግን የትኛው ክለብ እንኳን እንደሚጫወት አመቱን ሙሉ መረጃ የለውም ይላል የትራንስፈር ኒውስ ዘገባ ነው። ወደ ክለብ መረጃችን ተመለሰን። ወደ ቤተሰቦቻችን የሮናልድ አራሆን ጉዳይ በተከታታይ መረጃ ስናቀርብ በርካቶችም ተጫዋቹ በወቅታዊ ብቃቱ ቢተቹትም ግን አሁን በደረሰበት የአእምሮና የአካል ችግር ምክንያት ብዙዎች ሐዘናቸውን እየገለጹ ነበር። ታዲያ አሁን የት ነው ያለውን የሚለውን መረጃ ጣርተን ይዘን መጥተናል። የካታላኑ ክለብ ባርሴሎና የኋላው መስመር ተሰላፊ ሮናልድ አራሆ ወደ እስራኤል ቴል አቪቭ መንፈሳዊ ጉዞ ማድረጉ ተረጋግጧል። በጉዳት ላይ የነበረው ተጫዋቹ ወደ ጥንካሬው ለመመለስና ራሱን ለማደስ መንፈሳዊ እርዳታን ለማግኘት ጉዞ ወደ እስራኤል ወደ ቴል አቪቭ ብሏል። አራሆ ወኪል ተጫዋቹ ወደ አቋሙ ለመመለስ ሰላምና ጸጥታ እንደሚያስፈልገው ባርሴሎናን መጠየቃቸው ተገልጿል። ባርሴሎና በኩሉ ሐሳቡን በመደገፍ ሮናልድ አራሆ በደንብ ዝግጁ ሲሆን ወደ ሜዳ ይመለስ ዘንድ ፍቃድ በመስጠትም ለመንፈሳዊ ጉዞ ወደ እስራኤል ቴል አቪቭ አቅንቷል። በዛም መንፈሳዊ ፕሮግራሞችን ያከናውናል ተብሏል። እንግዲህ ይህ ተጫዋች የእግር ኳስ ሕይወቱ መጨረሻ ወዴት ይሆናል የሚለው ግን ካሁኑ መነጋገሪያ ሆኗል። በመረጃ ሰዓታችን በየዕለቱ ተከታትለን ይህን መረጃ የምናጠናቅረው ይሆናል። ጀርመናዊው የባርሴሎና ግብ ጠባቂ ማርክ አንድሬ ቴር ስቴገን ከረጅም ጊዜ ጉዳት በኋላ በባርሴሎና ስብስብ ውስጥ በይፋ ተካቷል። ምንም እንኳን ሃንስ ፍሊክ የኔ ቁጥር 1 ግብ ጠባቂ ሁዋን ጋርሻ ነው ቢሉም ቴር ስቴገን ሼዝኒ እና ሁዋን ጋርሻ ግን በግብ ጠባቂ ዝርዝር ውስጥ የተካተቱ ሆነዋል። የባርሴሎና የመጨረሻ የቡድን ስብስብ ይፋ ሲደረግ ይህ ጀርመናዊ ግብ ጠባቂ ማርክ አንድሬ ቴር ስቴገን ተካቷል። ከረጅም ጊዜ በኋላ ነው ወደ ቡድኑ የመጣው። ከሰጣ ገባው እስከ ቀዶ ጥገናው ረጅም ጊዜ ወሰደ ነበረ። በኋላም ላይ ከስምነት ከደረሱ በኋላ እሱም አሁን ወደ ቡድኑ ተመልሷል። ግን ቤተኛው ጨዋታ ላይ እድል ይሰጡታል ሃንሲ ፍሊክ የሚለው ይጠበቃል። እሳቸው በሁዋን ጋርሻ እንዳትመጡብኝ እንዳሉ ይታወቃል። ቪኒሲየስ ጁኒየር በተለይም ከሰሞኑ ከሴልታ ቪጎ ጋር በነበረው ጨዋታ ከዳኛው ጋር ሰጣ ገባ ውስጥ ከገቡ ተጫዋቾች ይጠቀሳል። ግን ከዳኛው ሰጣ ገባ ውስጥ በተለይም እሱ ለብቻው ሆኖ የተናገራቸው ንግግሮች በካሜራ እይታ ስር ከወደቁ በኋላ በጽሁፍ ቀርበዋል። አንደኛው በሴልታ ቪጎ ጨዋታ ላይ አሁንም ቀይ ማን ቀረህ የሚል አይነት ንግግርን ሲናገር ነበረ። ለሁሉም ቀይ ካርድ ይሰጣል። ይህ ሰው ምን እያደረገ ነው የሚሉ ንግግሮችን ያደርጋል። በሂደቱ ላይ እንግዲህ በተጫዋቹን በኩል የሜዳ ላይ እንቅስቃሴው በጣም ዝቅተኛ ነበረ። ምናልባት የሱ ቀይ ካርድ አለማየት እንዳለ ቢሆንም ግን ዳኛው አሁንም ቀይ ስንት ሰው እስኪቀረው ነው የሚያስወጣን የሚል ቅሬታና ክስን ሲያቀርብ ነበረ ተብሏል። ቪኒሲየስ ጁኒየር በእርግጥ አንድ የሪያል ማድሪድ ደጋፊ ይሆናል ብዬ አስባለሁ። በሀሳብ መስጫ ሳጥናችን ላይ ማድሪድ ከሴልታ ቪጎ ሳይሆን ማድሪድ ከዳኛው የተፋለመበት ምሽት ነው ብሎት ነበረ። ዣቪ አሎንሶ ከቪኒሲየስ ጁኒየር ጋር በተያዘ ደግሞ የኤል ክላሲኮ ጨዋታ ላይ ቀይረ ማስወጣት አሁን ስህተት ነው ወይ ተብሎ ሲጠየቅ በወቅቱ ልክ ነበረ፣ በዛ ጉዳይ ላይ ምንም ቅሬታ ማቅረብ አይቻልም ብለዋል። በዛሬው ጋዜጣዊ መግለጫቸው ላይ ምናልባት እሳቸው ሌላ ያነሱትን በዚሁ ለመጨመር ያክል አሁን አንድ ሆነናል፣ ማንም ሰው ሲቲን አታሸንፉም ብሎ ከጨዋታ በፊት እንዳይገምተን ብለዋል። የሪያል ማድሪድ እና የማንቸስተር ሲቲ ጨዋታ በትልቁ እየተጠበቀ ይገኛል። የሻምፒዮንስ ሊግ የተለመደ ምሽት ማለት ይቻላል በሲቲ እና በማድሪድ መካከል፣ ግን ሁሌም በየዓመቱ ሲገናኙ በተለያዩ ምዕራፍ ላይ ነው። ጨዋታው በምርጥ ብቃታቸው ላይ የሚገኙት ሁለቱን የወቅቱን ኮከቦች ኬሊያን ምባፔ ከሃላንድ ያገናኛል። ግን ሃላንድ ይገኛል ኬሊያን ምባፔስ የሚል ጥያቄ እየተነሳ ነው። እንመለስበታለን። ግን መረጃው እንደወረደ እንንገራችሁ። ሁለቱ አጥቂዎች ከዚህ በፊት 2 ጊዜ የተገናኙ ሲሆን 1 ጊዜ ተሸናንፈዋል። ለሶስተኛ ጊዜ ነው የሚፋለሙት። ተጫዋቾቹም ፍጹም የተለየ ያጫወትና ሚና ቢይዙም በአሁኑ ሰዓት ግን በዓለማችን 9 ቁጥር ቦታ ላይ ወሳኞች ናቸው። የተወሰኑ መረጃዎችን እናንሳ በእነኚህ ሁለት ተጫዋቾች ላይ ውድ ቤተሰቦቻችን። ሁለት ተጫዋቾች በዚህ ዓመት ባላቸው አጠቃላይ ቁጥራዊ መረጃ ካየን ኬሊያን ምባፔ 25 ጎል አስቆጥሮ 4 አመቻችቷል። ሃላንድ 20 ጎል አስቆጥሮ 3 አመቻችቷል። ምባፔም በሊጉና በሻምፒዮንስ ሊጉ የሪያል ማድሪድን 57% ጎሎችን ሲሸፍን ሃላንድ 44% ይሸፍናል። ሲቲን ሃላንድ 2.15 እንዲሁም ምባፔ 2.04 ኢላማቸውን የጠበቁ ሙከራ በ90 ደቂቃ ያደርጋሉ ወይም 1 ግብ ያስቆጥሩበታል። በተፈጥሯዊ ሚዛን ካየን
ኤርሊንግ ሃላንድ 97% የሚሆኑ ሙከራዎችን ያደረገው ከፍጹም ቅጣት ምት ሳጥን ውስጥ ነው። ኤርሊንግ ሃላንድ በየ90 ደቂቃው በፍጹም ቅጣት ምት ሳጥን ውስጥ 7.1 ኳስ ይነካል። በተለያዩ ሚናዎች የሚጫወተው ኬሊያን መባፔ በበኩሉ 31% የሚሆኑ ሙከራዎችን ከፍጹም ቅጣት ምት መምቻ ሳጥን ውጭ ነው ያደረገው። መባፔ ከሳጥን ውስጥ አነስተኛ ኳስ የነካ ተጫዋች ሲሆን በክንፍና የግብ እድል በመፍጠር ያስቆጥራል። በክንፍ እያጠቃ በመግባት ማለት ነው። መባፔ በየ90 ደቂቃው 3.3 የግብ እድል ይፈጥራል። ሁለቱ ይፋለማሉ። ውጤት ለማድሪድ በኬሊያን ምባፔ በኩል ወይንስ ለሲቲ በሃላንድ በኩል የሚለው ረቡዕ ምሽት ይጠበቃል። ግን አንድ ጥያቄ አሁንም እየተነሳ ነው። ኬሊያን ምባፔ በጨዋታው ላይ ይገኛል አይገኝም በሚለው ጉዳይ ላይ ነው። ውድ ቤተሰቦቻችን ከዚህ ጋር በተያያዘ መረጃዎችን ለማጣራት ሙከራ እያደረግን ነበረ። አሁን የአትሌቲክ መረጃ የሪያል ማድሪድ የፊት መስመር አጥቂ ኬሊያን ምባፔም ቡድኑ ባደረገው መደበኛ ልምምድ ላይ ያልተሳተፈም። በዛሬው ዕለት ኬሊያን ምባፔ በልምምድ ቦታ ያልተገኘው በግራ እግሩ ላይ የጉዳት ስሜት ስለተሰማው ነው ተብሏል። ይህንም ተከትሎ ኬሊያን ምባፔ የማንቸስተር ሲቲ ጨዋታ ይደርሳል አይደርስም በሚለው ጉዳይ ላይ የመጨረሻ ውሳኔ ይጠበቃል ብሏል። አትሌቲክ እርግጠኛ መኮንም አልተቻለም ብሏል። የቡድን ልምምድ በተጨማሪም ኤድዋርዶ ካማቪንጋም አልተገኘም። የሪያል ማድሪድ የጉዳት ዝርዝር ዘንድሮ ከፍ ያለ ነው፣ ልክ እንዳምናው ሁሉ። ለማንኛውም ኬሊያን ምባፔ ከሃላንድ የሚጠበቀውን ፉክክር ለማየት ከጉዳቱ አገግሞ በጨዋታው ላይ መገኘት ይጠበቅበታል። ስለዚህ ተጨማሪ ሰዓታት ስላሉ በጨዋታው ላይ ይገኛል ላይገኝ የሚለውን እኛም አጣርተን እናመጣዋለን። ኢንተር ማያሚና ሴልታ ቪጎ የአሌንዴን ኮንትራት ወደ ቋሚ ዝውውር መለወጥ እየተነጋገሩ ነው ተብሏል። ስፔኑ ክለብ ሴልታ ቪጎ የፊት መስመር አጥቂ የሆነው አሌንዴ በውሰት ለኢንተር ማያሚ ተጫውቶ ዋንጫን ከፍ አድርጓል። በዚህ በኢንተር ማያሚ ቤት ድንቅ ጊዜን እያሳለፈ የሚገኘው ታዲያ ይህ ተጫዋች አሌንዴ 24 ጎሎችን ማስቆጠር ችሏል። በሁሉም መድረክ ላይ እጅግ በጣም አስደናቂ ውድድር ዓመትን ያሳልፈዋል። ከሜሲ ጋር ሆነው የኢስተርን ኮንፈረንስ ዋንጫንና የአሜሪካ ሜጀር ሊግ ሶከር ዋንጫን አንስቷል። አስደናቂ የሚባል ጊዜን ያሳልፈው። ለማንኛውም ድርድሩ ቀጥሏል። በሁለቱ ክለቦች መካከል የሚደረገው ድርድር የሚሳካ ከሆነ ተጫዋቹ ፍላጎት አለው የሚሉ መረጃዎች በስፋት እየወጡ ነው። ታማኙ የዜና ምንጭ ፋብሪዚዮ ሮማኖ መረጃውን ይዞት ወጥቷል። ኒስ በፍራንስ ሊጋ እየተሳተፈ የሚገኘው ቡድን 7 ተከታታይ ጨዋታ ሽንፈት አጋጥሞታል። ወደ ቤተሰቦቻችን በእነኚህ 7 ሽንፈቶች ውስጥ በ3ቱ ምንም ግብ አላስቆጠረም። በ4ቱ ጨዋታ አንዳንድ ግብ አስቆጥሯል። በፓሪሰን ጀርሜን 1-0፣ በፍራይቡርግ 3-1፣ በሜድስ 2-1፣ በማርሴይ 5-1፣ በፖርቶ 3-0፣ በሎሪየንት 3-1፣ በአንገርስ በዚህ ሳምንት 1-0 ተሸንፏል። ቡድኑ በጣም አስከፊ የሚባል ጊዜን እያሳለፈ ይገኛል። ምናልባትም የአሰልጣኙን ቆይታ ጥያቄ ምልክት ውስጥ የሚጥል አይነት ውጤት እያስመዘገበ ነው ተብሏል። ይህ ክለብ ምናልባት ይህን ክለብ ለመግለጽ የፕሪሚየር ሊጉ ወልቭስ እንደማለት ሆኗል። በወቅታዊ ብቃት ላይ ኒስ በትልቅ ደረጃ የሚፎካከር አይነት ቡድን ነበረ። በፍራንስ ሊጋ ባለፉት 7 ተከታታይ ጨዋታ ግን በ7ቱም ሲሸነፍ በ3ቱ ደግሞ ጭራሽ ግብ ሳያስቆጥር የወጣበት ሳምንት ነበረ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ለእናንተ ውድ አድማጮቻችን እያደረስናችሁ እንገኛለን። በመረጃ ሰዓታችን ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ጥንቅሮች የምናልፍበት ሰዓት ላይ ነን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በፕሪሚየር ሊግ የመረጃ ሰዓታችን አብራችሁን ቆዩ። መግቢያችን ላይ ውድ ቤተሰቦቻችን የፕሪሚየር ሊግ የሁስኮርድን የሳምንቱን ምርጥ 11 ይፋ አደረግንላችሁ። አሁን ደግሞ ውድ ቤተሰቦቻችን የሳምንቱን ምርጥ 8 እጩ ተጫዋቾች ፕሪሚየር ሊጉ በይፋ ገጹ አቅርቦ ምረጡ ምርጣችሁን ብሏል። የሲቲው ሪያን ቸርኪ፣ የኤቨርተኑ ኬረን ዲሽፕሪሃል፣ የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ፣ የሲቲው ፊል ፎደን፣ የአስቶን ቪላው ቡባካር ካማራ፣ የቶትናሙ ዣቪ ሲመንስ፣ የሊድስ ዩናይትዱ አንቶኒ ስታች ወይንስ የክሪስታል ፓላሱ አዳም ዋርተን በ15ኛ ሳምንት ምርጥ ሆኖ ያመሸ ወይም ምርጥ የነበረ ተጫዋች ማን ነው? ፕሪሚየር ሊጉ በይፋ ገጹ ምርጣችሁን ምረጡ ብለዋል። መርጣችሁ በሐሳብ መስጫ ሳጥናችን ላይ ላኩልን። 14ኛ ሳምንት አሸናፊ ከሊድስ ዩናይትድ ጉድመንድሰን እንደነበረ እናስታውሳለን። የ15ኛ ሳምንትስ ማን ነው? መርጣችሁ በሐሳብ መስጫ ሳጥናችን ላይ ላኩልን። ፕሪሚየር ሊግ 15ኛ ሳምንት ሁሉ መርሃ ግብሮች ተደርገው ከተጠናቀቁ በኋላ የጋርዲዮላው ቡድን ማንቸስተር ሲቲ
35 የፕሪሚየር ሊግ ግቦችን ያስቆጠረ ቀዳሚ የፕሪሚየር ሊግ ክለብ ነው። አርሰናል 28፣ ዩናይትድ 26፣ ቼልሲ 25፣ ቶትናም 25 እያለ ይቀጥላል። በማዕዘን ምት ኒካስል 92፣ ቶትናም 91፣ አርሰናል 89 አግኝተው ከ1 እስከ 3 በቢጫ ካርድ በዚህ ዓመት 38 በርንማውዝ እና ቶትናም ቀዳሚ ክለቦች ናቸው። ብራይተን፣ ኤቨርተን፣ ወልቭስ እያለ ይቀጥላል። በርካታ የኦፍሳይድ ጥፋቶችን በማጥፋት የበርንማውዝ ተጫዋቾችን የሚስተካከል የለም። 35 ጊዜ የኦፍሳይድ ጥፋት ሰርተዋል። ፉላም ተጫዋቾች 31 ጊዜ፣ ቶትናም 30 እያለ ከ1 እስከ 3 ይቀጥላል። የጋርዲዮላ ቡድን ማንቸስተር ሲቲ ግን በፕሪሚየር ሊጉ 35 ግቦችን በማስቆጠር ቀዳሚው ክለብ ሆኗል። የሲቲው አጥቂ ሃላንድም ከ15ኛ ሳምንት የፕሪሚየር ሊግ ጨዋታ በኋላ 15 የፕሪሚየር ሊግ ግቦችን አስቆጥሮ አሁንም ቀዳሚው ነው። በአንድ ጨዋታ አንድ ጎል እንደማለት ነው በአማካኝ። የጋር ቲያጎ 11 ደርሷል። ዳንኤል ቤክ፣ ዣን ፊሊፔ ማቴታ 77፣ አንቶኒዮ ሴሜኒዮ 6 ግቦች አሏቸው። በአሲስት ደረጃ ዩናይትዱን ብሩኖ ፈርናንዴዝ የሚስተካከል የለም፣ በ6 ይመረዋል። ኩዱስ 5 ሁለተኛ ነው። ሪያን ቸርኪ፣ ያንኩ ሜንታና ዶኩ 4 አላቸው። በእርግጥ ግሪሊሽ በ4 መምራት ጀምሮ እዛው 4 ላይ የቀረ ተጫዋች ሆኗል። በርካታ ሙከራዎችን በማድረግ ሃላንድ 57፣ ብሩኖ ፈርናንዴስ 42፣ ዣን ፊሊፔ ማቴታ 41 እያለ ይቀጥላል። በርካታ የግብ ዕድሎችን በመፍጠር ብሩኖ ፈርናንዴስ 45 የግብ ዕድሎችን ፈጥሮ አሁንም ቀዳሚ ነው። ጀሬሚ ዶኩ በ36 ይከተላል። ግሪሊሽ 29 ያለው፣ ሳላ 28፣ ዶሚኒክ ሶቦስላይ 28 አላቸው። ከ15ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ሳምንት በኋላ በርካታ ታክሎችን በመውረድ ጆ ፓሊናን የሚስተካከለው የለም የቶትናሙን ተጫዋች። ከዛ በኋላ ዊሊያምስ ከኖቲንግሃም ፎረስት 51፣ ታሪክ ሚቼል ከፓላስ 48 አለው። በርካታ ጥፋቶች የተፈጸሙበት ተጫዋች ጆ ጎሜዝ ሆኗል 32፣ አንቶኒዮ ሴሜን 29፣ ሉኪች 29 ተከታዩን ደረጃ ይዟል። በርካታ ኳስ በማቀበል በተከላካይ ነው የተያዘው። የሊቨርፑሉ ቨርጅል ቫንዳይክ 1174 ኳሶችን በትክክል በማቀበል በፕሪሚየር ሊጉ በርካታ ስኬታማ ኳስ ያቀበለው ቀዳሚ ተጫዋች ነው። ሉክ ዲዮንግ የብራይተኑ ተከላካይ 1164 ሁለተኛ፣ እንዲሁም ቫን ሂክ የብራይተኑ ተከላካይ 1109 ሶስተኛ ነው። ኤሊዮት አንደርሰን አራተኛ፣ እንደዚሁም ጆ አንደርሰን ሌላኛው የፉልሃሙ ተጫዋች 1001 በማድረግ 5ኛ ነው። በርካታ ኳስ ያቋረጠው ካይሴዶ ነው። እርግጥ ወደ 2 ጨዋታ ሊሆነው ነው በቀይ ካርዱ ምክንያት። ካይሴዶ በርካታ ኢንተርሴፕት ኳሶችን ወይም ኳስ በማቋረጥ አንደኛ ነው። ሴንስ 24 አለው ከበርንማውዝ ሁለተኛ፣ እንዲሁም ሪቻርድሰን 23 በመያዝ ቀጣዩን ቦታ ይዘዋል። በፕሪሚየር ሊግ 15ኛ ሳምንት ድረስ ከተከታተለን በኋላ ወልቭስ 2 የፕሪሚየር ሊግ ነጥቦችን ይዟል። 25-26 እጅግ በጣም መጥፎን ሪካርድ የያዘው የእንግሊዝ ቡድን ሆኗል። ሮብ ኤድዋርድስ ቡድኑን ይመሩታል። እሳቸውም ከያዙት በኋላ ምንም ለውጥ የለውም። ሼፊልድ ዩናይትድ 2020-21 የውድድር ዓመት እንደዚሁም ሳውዝ ፖርት የተባለ ቡድን በ1975-76 የውድድር ዓመት ላይ 2 ነጥቦችን ይዘው በዛውን የወረዱት በነገራችን ላይ አልተረፉም። የወልቭስም ከዛ የዘለለ ይሆናል ተብሎ አይታሰብም። ምናልባት በእግር ኳስ ታምር ካልተፈጠረ በስተቀር 2 ነጥብ እስከ 15ኛ ሳምንት የሰበሰበ ቡድን አልተረፈም። አሁን የወልቭስም ደጋፊዎች ክለባችን ይተርፋል ብለውም እንግዲህ በራስ መተማመኑ እንደሌላቸው የዩናይትድ ጨዋታ ማሳያ ነው። እስከ 15ኛው ደቂቃ ድረስ ስቴዲየሙን ባዶ አድርገውት ነበር። ከዛም በኋላ ጥቅጥቅ አላለም እንደ ከዚህ ቀደሙ የወልቭስ ስቴዲየም። ምናልባት ወልቭስ በዚህን ያክል ደረጃ ይወርዳል ብሎ ገና እንደሚጠበቀ ሰው ይኖራል ተብሎ አይታሰብም። ወልቭስ የፕሪሚየር ሊግ ቢግ 6 ክለቦችን ፈታኝ ነበር። እንደ ማቲያስ ኩንሃ ያለን ተጫዋች ያፈራ ክለብ ነው። ግን አሁን መጥፎን አወራረድ ለመውረድ በፕሪሚየር ሊጉ መጥፎ ቦታ ላይ የሚገኘው ክለብ ሆኗል። ኦሊቨር ግላስነር ደግሞ በተቃራኒው ቡድናቸውን በአስደናቂ ጉዞ ላይ የመሩት ይገኛሉ። እሳቸው በነገራችን ላይ ኦሊቨር ግላስነር በማርች 2004 ነበረ ክለቡን 1 ብለው ጨዋታ የመሩት። እሳቸው ማርች 2024 ላይ 1 ብለው ጨዋታ ክሪስታል ፓላስን መምራት ከጀመሩ በኋላ አርሰናል 65 ነጥብ፣ ሊቨርፑል 57 ነጥብ እና ሲቲ 55 ነጥብ ሰብስበዋል። የሚበለጡት በእነኚህ ክለቦች ነው። ምናልባት ከዛ ቀጥሎ ክሪስታል ፓላስ እናገኛለን። የእሳቸውን ቡድን 52 ነጥቦችን ሰብስበዋል። ከእሳቸው ክሪስታል ፓላስን ከያዙ በኋላ እሳቸው ክሪስታል ፓላስን ከያዙ በኋላ በርካታ ነጥብ በመሰብሰብም በአርሰናል ሊቨርፑልና ሲቲ ብቻ ይበለጣሉ። በጣም አስደናቂ የሚባል ቁጥር ነው ያላቸው። ከሲቲም ከሊቨርፑልም ደግሞ ከላያቸው ካሉት ዋንጫ የነጠቁ ናቸው። በጣም አስደናቂ ጊዜን እያሳለፉ ነው። አሁንም ኮንትራታቸው ግን እንዳልተራዘመ ይታወቃል።
ቶትንሃም ቤት ደረስን። ውድ ቤተሰቦቻችን ቶትንሃም ከስላቪያ ፕራግ ከ19 ዓመት በታች ክለብ ጨዋታ ነበራቸው። አሁን ከጥቂት ደቂቃዎች በፊት ነው ያለቀው ጨዋታው። በነገራችን ላይ ቶትንሃም 9-1 አሸንፏል ስላቪያ ፕራግ። በጣም አስገራሚ ተጫዋች እንንገራችሁ። ሉካ ዊሊያምስ ብራንት ይባላል። 5 ግቦችን በጨዋታው ላይ ያስቆጥራል። ምናልባት ቶማስ ፍራንክ አይናቸውን ሊጥሉበት የሚችሉ ተጫዋች ነው። ገና 17 ዓመቱ ነው። በጣም አስደናቂ ነበር። ጨዋታውን ስከታተለው ነበረ። እጅግ በጣም ለየት ያለ ተጫዋች ነው። ለዛ ነው በቶትናም የመረጃ ሰዓታችን ላነሳ የወደድኩት። ምናልባት ቶትናም ራሱ ይህን ተጫዋች እንዳያጣው ስጋት አለኝ በግሌ። በጣም አስደናቂ የፊት መስመር ተጫዋች ነው። ቶማስ ፍራንክ ግን ምናልባትም በቅርቡ ወደ ዋናው ቡድን ይጠሩታል ብዬ አስባለሁ። ቶትናም ከ19 ዓመት በታች ስላቪያ ፕራግ 9-1 ሲያሸንፍ ሉካ ዊሊያምስ ብራንት የ17 ዓመቱ ተጫዋች 5 ግቦችን አስቆጥሯል። ቼልሲ በአብርሃሞቪች ዘመን ስማቸው ለጊዜ ላልተጠቀሱ ወኪሎች ህገወጥ ክፍያን መክፈል ጨምሮ በአጠቃላይ ወደ 74 ሲደመሩ ክሶች ዙሪያ በኤፍኤ ላይም የተሰጠው የዲሲፕሊን ክስ በዚህ ሳምንት ተጣርቶ ይጠናቀቃል ተብሏል። እሳቸው ክለቡን መሸጥ አልፈለጉም። ሩሲያ ዩክሬንን ወራለች ተብሎ በመላው ዓለም ያሉ ሀብቶችና ባለሀብቶች የሩሲያ ሲታገዱ አንደኛው እኚህ ሰው ንብረታቸው ቼልሲ ይታገድባቸዋል። ክለቡ ቼልሲ የእንግሊዝ ነውና ለምን ይጎዳ በሚል ቼልሲ እንዲሸጥ ያደረጉ አግባብተው ቼልሲ ከተሸጠ በኋላ እሳቸው ቼልሲን የሸጡበት ገንዘብ ግን ከእንግሊዝ ባንኮች እስከዚህ ሰዓት ንቅንቅ አላለም። ቼልሲም ከሳቸው ስንበት በኋላ በፕሪሚየር ሊጉ ተቸግሯል። በእርግጥ በክለቦች ዓለም ዋንጫ አንስቷል። በኮንፈረንስ ሊግ ዋንጫ አንስቷል። ግን እንደቀደመ ቼልሲ አልሆነም ከሳቸው ስንበት በኋላም ላይ እንግዲህ በርካታ ዝውውሮች ጀርባ ህገወጥ ክፍያዎችን ፈጽመዋል ወኪሎች በሚል የቀረበባቸው 74 ክሶች በዲሲፕሊን ኮሚቴው ከታየ በኋላ ውሳኔ ይሰጥበታል ተብሎ ይጠበቃል። ቼልሲ ግን እንደ ቡድን አንድም መረጃ አልደበቀም። ሁሉንም ነገር አጋልጦ ለኤፍኤው እንደሰጠ ይታወቃል። ውጤቱ እጃችን ላይ እንደደረሰ እናቀርበዋለን። አሌሃንድሮ ጋርናቾም በቼልሲ ቡድን ውስጥ እንግዲህ የተወሰኑ እድሎችን እያገኘ ራሱንም እያሳየ ነው። በእርግጥ የማሬስካ ቡድን የስኳድ ዴብዝ ችግር የለበትም። በርካታ የሜዳ ክፍሉ በተጫዋቾች የተሞላ ነው። መጫወት ፈልጋለሁ ብሏል። ማሬስካ ለእኔ የነገረኝ አንድ ነገር አለ። ጠንካራ እንደሆን በልምምድ ቦታ ላይ ጠንካራ ስራዎችን እንድሰራ ነግሮኛል። እናም በራስ መተማመኔን እንዳሳደግ ነግሮኛል። በዚህም መሰረት የትኛውም ጨዋታ ላይ መሰለፍ ትችላለ ብሏል። በማሬስካ ቡድን ውስጥ የትኛውም ተጫዋች ምርጥ ከሆነ መሰለፍ ይችላል። እኔም ቡድኔን መርዳት እፈልጋለሁ። በተለይም በማጥቃቱ ብቻ ሳይሆን በመከላከሉም ላይ ቡድኑን ማገዝ እፈልጋለሁ። በዛ ላይ ራሴን እያዘጋጀው እገኛለሁ። ራሴን በደንብ እያስተካከልኩኝ ነው ብሏል። ማሬስካ በእርግጥ በጥሩ ሁኔታ የመጣ ተጫዋች አይደለም፣ ወይም ጥሩ ፎርም ላይ ሆኖ የመጣ ተጫዋች ስላልሆነ ጊዜ ያስፈልገዋል አሌሃንድሮ ጋርናቾ ማለታቸው ይታወቃል። ማይካሎ ሙድሪክ በዶፒንግ ምርመራ ምክንያት ለ1 ዓመት ያህል ከሜዳ ውጪ ከቆየ በኋላም በሚቀጥለው ወር ይመለሳል ተብሎ ይታሰባል። አንዳንድ የመረጃ ምንጮች ወደ ስትራስቡርግ ያመራል ተብሎ ቢታሰብም ነገር ግን ተጫዋቹ በስትራስቡርግ ብቻ ሳይሆን በሌሎች የአውሮፓ ክለቦችም ሊፈለግ ይችላል ብለዋል። ጥር 17 እንግዲህ 2026 ወይም ጃንዋሪ 17 2026 የተጫዋቹ እግር ሊነሳ ይችላል ተብሎ ቀነ ቀጠሮ የተያዘበት ነው። ወደ ሜዳ ይመለሳል ተብሎ ይታሰባል። በሀገሩ ዩክሬን በኩል አንዳንድ ሩጫ ውድድሮችን ፎርማል ባልሆኑ መድረኮች ላይ ሲወዳደር ራሱንም ሲያበቃ ነበር። በተለይም ከፊትነስ ጋር በተያዘ ወደ እግር ኳስ ሜዳ ሲመለስ ችግር እንዳይገጥመው ማለት ነው። ፖግባ እንደተመለሰ ይታወቃል። ወደ እግር ኳስ ለሞናኮ እየተጫወተ ነው። የተወሰኑ ደቂቃዎችንም ሲያገኝ ተመልክተናል። እንግዲህ ማይካሎ ሙድሪክም በፊትነስ መጠበቅ ሂደት ላይ ነው ያለው። በርካታ እንቅስቃሴዎች ላይ ይገኛል። በግሉ ሲመለስ ስትራስቡርግ ብቻ ሳይሆን ግን ሌሎችም ፈላጊዎች ሊኖሩት ይችላሉ ይላል የፉት መርካቶ ዘገባ። ሳላ አሁን ከደቂቃዎች በፊት በማህበራዊ ትስስር ገጹ ላይ ከሊቨርፑል ስብስብ ከተቀነሰ በኋላ በሊቨርፑል ጂም ውስጥ ስፖርት እየሰራ የሚያሳይ ምስልን ይለቃል። ከዛ ይሄን ምስል በለቀቀ በአንድ ሰዓት ባልሞላ ጊዜ ውስጥ የቀድሞ የሊቨርፑል ተጫዋች የነበረው ዲያን ሎቭረን ሳላ ማህበራዊ ትስስር ገጽ በመግባት ተከታዩን ሐሳብ ጽፏል። ኢፍትሐዊነትን መቋቋም የምንችልበት ብቸኛው መንገድ ያለንን ጥንካሬ በሙሉ ተጠቅመን መጋፈጥ ነው ብሏል። ምናልባት ሳላ ተቀያሪ ወንበር ላይ ያስቀመጥኩት በብቃቱ ምክንያት ሳይሆን በታክቲክ ጉዳይ ነው። ቡድኔ የውጤት ቀውስ ሲገጥመው ያንን የውጤት ቀውስ ለማሻሻል ሲባል አንዳንድ የሜዳ ክፍሎች ላይም ተጫዋቾችን ለውጥ ማድረግ ስላስፈለገ እንጂ ሳላ ችግር ስላለበት አይደለም ብለው ነበረ። ምናልባት የገቡበት ሰጣ ገባ ሳላህን ከቡድን ስብስብ ውጭ እንዳደረገው ይታወቃል። አሁን ታዲያ ውድ ቤተሰቦቻችን ከቡድን ስብስብ ውጭ ያደረጉትን ሳላህን በምን አይነት መንገድ ይመልሱታል? እሱ በዚህ አይነት መንገድ ራሴን እያዘጋጀው ነው ቢልም የሚለው በትልቁ ይጠበቃል።
ኒክ ቮልት ሜድ በሀገሩ ልጅ ፍሎሪያን ቬርዝ የሊቨርፑል ተጫዋች ዙሪያ ሀሳቡን አጋርቷል ወይም ተከላክሎለታል። እሱ ለሚቀርቡ ክሶች ሁሉ ሐሰት ብሏቸዋል ወይም የተዛባ ውሳኔ አሰጣጥ ብሎታል። ይህንን ተጫዋች አንድም ሰው የተረዳው አይመስለኝም። እግር ኳስ እኮ ጎል ብቻ አይደለም። የእሱን አስገራሚ ብቃት በሜዳ ላይ ተመልከቱ፣ ከኳስ ውጭ ያለውንም ነገር ተመልከቱ። ፍሎሪያን ቬርዝ ለእኔ አሁንም በጣም አስደናቂው ተጫዋች ነው። በፕሪሚየር ሊጉም ቢሆን የመላመድ ችግር ገጥሞታል ብዬ አላምንም ብሏል። የኒካስሉ ኒክ ቮልትሜድ ለሊቨርፑሉ ፍሎሪያን ቬርዝ እየተቆረቆረ ነው። በእርግጥ የኒካስሉ ነው ስለ ሊቨርፑል ተጫዋች እንዳትሉ ሁለቱም ጀርመናዊ መሆናቸው ይታወቃል። በእርግጥ ጀርመናውያን በብዙ እየተከላከሉ ነው። እናም ኒክ ቮልትሜድ የሚቆጠሩ ግቦችን አሲስቶችን ብቻ ማቲው ለቡድኑ ከጎልና ከአሲስት ውጭ ምን አበረከተ የሚለው የሚታይ ይገባል ብሏል። ምናልባት የሊቨርፑል ደጋፊዎች ለእናንተ ጉዳዩን እንተው፣ መልከታችሁን አጋሩን። ሰበር ዜና ያለን ውድ ቤተሰቦቻችን ለአርሰናል ደጋፊዎች፣ አርሰናል ብራዚሊያን የፊት መስመር አጥቂ ጋብርኤል ሱስ በአውሮፓ ሻምፒዮንስ ሊግ ስብስባቸው አስመዝግበዋል። ማክስ ዶማን መጎዳቱን ተከትሎ ጋብርኤል ሱስ በሱ ምትክ መመዝገቡ ተረጋግጧል። ወጣቱ የመሃል ሜዳ ተሰላፊ ማክስ ዶማን ከቀናት በፊት ከ21 ዓመት በታች ቡድን ሲጫወት ጉዳት እንዳጋጠመው ተነግሯል። ይህንም ተከትሎ ጋብርኤል ሱስ በቀጣይ ጨዋታ በሻምፒዮንስ ሊግ ለአርሰናል ግልጋሎት ለመስጠት ዝግጁ መሆኑ ተረጋግጧል። በእርግጥ አስቀድመን የዚህ ተጫዋች መመለስን ነግረናችሁም ወደ ልምምድ መመለሱን ነግረናችሁ ግን ከጉዳት ስለመጣ ይህን ተጫዋች በቀጥታ ማጫወት አንችልም ብለው ነበረ አሰልጣኝ ማይክል አርቴታ። አሁን ግን የሚያጫውቱበት ሰዓት የደረሰ ይመስላል። የአውሮፓ ሻምፒዮንስ ሊግ ስብስብ ውስጥ ተካቷል። በአውሮፓ ሻምፒዮንስ ሊግ መድረክ አርሰናል ደግሞ በቀጥታ ለማለፍ በሚያደርገው ጨዋታ ላይ የወሳኝ ተጫዋቹን ግልጋሎት ያገኛል። ሰበር መረጃ ነው ለአርሰናል ደጋፊዎች። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ዛሬ ልምምዱ ላይ በአርሰናል በኩል በነበረ ልምምድ ላይ ዴክላን ራይስ፣ ትሮሳርድ እና ሳሊባ አልታዩም። 15 ደቂቃ ስካይ ስፖርት ቀርጾ ባስተላለፈው ልምምድ ውስጥ የሉም። ምናልባት በውስጥ ግን ልምምድ ሳያደርጉ አይቀሩም እነኚህ ተጫዋቾችና ወደ ቤልጅየም የመጓዝ አለመጓዛቸው ጉዳይ የሚወሰነው በዛ ይሆናል ተብሎ ይታሰባል። በልምምድ ማዕከሉ እንደ ጆሽ ኒኬል፣ ሉዊስ ኮፕሌ፣ ማሬካ ዋሽንግተን እና ማሪል ሳልሞን የተባሉ ተጫዋቾች በስብስብ ውስጥ ተካተው ነበረ። ከወጣት ቡድን ውስጥ የራይስ የትሮሳርድ እና ሳሊባ አለመካተት ግን በጉዳዩ ላይ አነጋጋሪ ነበረ። ለማንኛውም ከዚህ ጋር በተያያዘ የማይክል አርቴታ ጋዜጣዊ መግለጫ ምላሽ ይሰጥበታል ተብሎ ባይጠበቅም ግን በተከታታይ መረጃ እንከታተለዋለን። ምናልባት አርሰናል ከሻምፒዮንስ ሊግ ጨዋታ በተጨማሪ የፕሪሚየር ሊግ ጨዋታን ከወልቭስ፣ ከኤቨርተን፣ ከብራይተን፣ ከቪላ በዚህ ወር እንደሚያደርግ ይታወቃልና ስኳድ ዴብዙ ያስፈልጓል። በእርግጥ የወልቭሱን ጨዋታ እንኳን አርሰናል በየትኛውም ስኳድ ቢገባው ነጥብ ይጠለበታል ተብሎ የሚሰጋ አይነት ጨዋታ አይደለም። ያለፉት ወራት ላይ አርሰናል የእንግሊዝ ፕሪሚየር ሊግ፣ የሻምፒዮንስ ሊግ እና የካራቦ ካፕ የማሸነፍ ዕድሉ ከፍተኛ እንደሆነ በርካቶች ተገምቶ ነበር። አርሰናል በተከታታይ 18 ጨዋታ ምንም ሽንፈት ሳያስተናግድ በመጨረሻ አስቶን ቪላ እጅ ሰጥቶ ከተሸነፈ በኋላ በርካቶች ግምቶቻቸው ለሌሎች ቡድኖች ግን መስጠት ጀምረዋል። ይህም ተከትሎ የቀድሞ የዩናይትድ ሌጀንድ ስኮልስ አርሰናል ጥሩ አይደለም፣ ነገር ግን እነሱ ሁሌም በሁለተኛው የፕሪሚየር ሊግ ክፍለ ጊዜ ይሻሻላል፣ ነገር ግን በዚህ ዓመት ትላልቅ ቡድኖች እያሸነፉ አይደለም ይላል። አርሰናል ትልቅ ቡድኖችን ማሸነፍ ካልቻለ የእንግሊዝ ፕሪሚየር ሊግ ዋንጫን እንዴት ሊያነሳ ይችላል ይላል ስኮልስ። አርሰናል በሊቨርፑል ተሸንፏል፣ ከሲቲ አቻ ተለያይቷል፣ በአስቶን ቪላ ተሸንፏል፣ ከቼልሲ አቻ ተለያይቷል፣ በ10 ተጫዋች የተጫወተውን ቼልሲን እንኳን ማሸነፍ አልቻለም እና እንዴት ነው የፕሪሚየር ሊግ ዋንጫ ሊያነሳ የሚችለው የሚል ስጋት አለ ብሏል። አስተያየቱን የሰጠውም ስኮልስ ታዲያ በተጨማሪም በማንቸስተር ሲቲ የዋንጫ የማንሳት ልምድ ምክንያት ለአርሰናል ሰጋው እያለ ነው። በሌጀንዶችም በኩል እንደዚህ አይነት ነገርን በቀደም ባለው መረጃችን አንስተን ነበር። የሲቲ መጠንከር ሰግተናል እያሉ ነው ለአርሰናል። የአርሰናል ደጋፊዎችስ መልከታችሁን ላኩልን። በቀድሞ የአርሰናል ተጫዋች በኩል አንድ አድማጫችን ስራ ከሌለው ቢመጣስ የሚል እንደውም ቀልድ መልክ ነገር በ5 ላይ ልኮልን ነበረ። ታኬሮ ቶሚያሱን በተመለከተ ነው። ያው እየተጫወተ አይደለም፣ በነገራችን ላይ በግሉ ነው ልምምድ እየሰራ የሚገኘው። ታዲያ ቀድሞ የአርሰናል ተከላካይ ታኬሮ ቶሚያሱ የሆላንዱን አያክስ ክለብ በነፃ ዝውውር ለመቀላቀል ተቃርቧል የሚሉ መረጃዎች ወጥተዋል። ምናልባት መረጃውን ያመጣ ነው ያው የአርሰናል ደጋፊ በቀልድም መልክ ቢሆን የጉዳት ብዛት አርሰናል ከፍ እያለ ሲመጣ በተለይ ማጋሌሽ፣ ሳሊባ ከዛ ሞሽኬራ ሲጎዳ ማሳ መስጫ ሳጥናችን ላይ ከመጣልን መልእክት አንደኛው ነበረ። ታኬሮ ቶሚያሱ ስራ ከሌለው ናበለው የሚል መልእክት ነበር የደረሰን። ለማንኛውም አያክስን ሊቀላቀል ነው። በዚሁ ለአድማጫችን ምላሽ እንስጥ በሚል ነው።
የማንቸስተር ዩናይትዱ ተጫዋች አማድ ዲያሎ ጥሪ ደርሶታል። ሲጠበቅ ነበረ። የአይቮሪ ኮስት ብሔራዊ ቡድን የማንቸስተር ዩናይትዱን ተጫዋች ጠርቷል። አሁን ጉዳዩ መቼ ሄዳል የሚለው ነው። ዩናይትድ ድርድር ላይ ነው። ተከታትለን እናመጣዋለን። የቡድኑን ቁልፍ ሰው ግን እናንሳ። ብሩኖ ሚጌል ፈርናንዴዝ 40 ደመራስ የግብ ዕድሎችን የፈጠረ እንደ አጠቃላይ በነገራችን ላይ 45 ነው። አንድም የፕሪሚየር ሊግ ተጫዋች እሱን የሚስተካከል የለም። ታዲያ ይህን የተረዳው ሁ ስኮርድ የፕሪሚየር ሊግ የሳምንቱ ምርጥ ተጫዋቼ ብሩኖ ሚጌል ፈርናንዴዝ ነው ብሏል። 9.53 ሬቲንግ ሰጥቶታል። 2 ግብ፣ 1 አሲስት፣ 5 ቁልፍ ኳስ ያቀበለ፣ በጨዋታ ላይ 2 የአየር ላይ ኳስ ያሸነፈ፣ 83 ኳሶችን ለቡድን አጋሮቹ በትክክል ያቀበለ ተጫዋች ነው። በወልቭስ ጨዋታ ላይ ሚጌል ብሩኖ ፈርናንዴዝ በእናንተም በኩል ምናልባት ፕሪሚየር ሊጉ የሳምንቱ እጩ ውስጥ እንደቀረበ ይታወቃል። መልከታችሁ ልትልኩ ትችላላችሁ። ይህ ተጫዋች እንግዲህ 2 ጎልና 1 አሲስት ማበርከት በተጨማሪ በጨዋታ እንቅስቃሴ ለየት ያለ ነበረ። የማንቸስተር ዩናይትድ የማጥቃት ሂደትን በማገዝ ዘንድሮ በጣም ምርጡ ተጫዋች ነው። በነገራችን ላይ ዩናይትድ ከየትኛውም የፕሪሚየር ሊግ ክለብ በላይ 238 ሙከራን አድርጓል። አብዛኞቹ ኳስ መነሳቸው ብሩኖ ፈርናንዴዝ ነው። በወልቭሱ ጨዋታ ላይ ብቻ ብናየው ብሩኖ ፈርናንዴዝን ከማንቸስተር ዩናይትድ ተጫዋቾች በተለይም ብሩኖ ፈርናንዴዝ 8 ኳሶችን ለቡድን አጋሮቹ ወደ ማጥቃት ቀጠና ያሸጋግሯል። ከመከላከል 2 ኳሶችን ደግሞ ራሱን ይዟቸው የተሸጋገረው በአጠቃላይ 12 ከመከላከል ወደ ማጥቃት የነበሩ እንቅስቃሴ ላይ ተሳትፏል። በጨዋታው ላይም በርካታ የግብ ሙከራዎች ላይ ተሳትፏል። በነገራችን ላይ ቀጥታ የግብ ሙከራን 5 አድርጓል። ራሱ ሊሞከሩ የሚችሉ 5 ኳሶችን አቀብሏል። ከዛ ውጭ ደግሞ በግብ ሙከራም መቀየር የሚችሉ ኳሶችን 4 አቀብሏል። በ14 የግብ ሙከራ ላይ በቀጥታም በተዘዋዋሪም ተሳትፏል ብሩኖ ፈርናንዴዝ። ሌላ የብሩኖ ፈርናንዴዝን አስገራሚ መረጃ እንንገራችሁ ውድ ቤተሰቦቻችን። ብሩኖ ፈርናንዴዝ ኳስ ሲይዝ ሁላችንም እንዘጋጃለን ብሏል። ይሄን ያለው የማንቸስተር ዩናይትድ ተጫዋች ሜሰን ማውንት ነው። ኳስ እሱ ጋር ሲደርስ ሁሉም ሰው ይዘጋጃል፣ ምክንያቱም ኳሱ የሆነ ነገር እንደሚደረግ ስለሚታወቅ ብለዋል። በማንቸስተር ዩናይትድ በኩል ምናልባትም ሌላ የብሩኖን ቁጥር ከፍ እንዲል የሚያደርገው በዚህ ውድድር ዓመት በአጠቃላይ በሊጉ ጨዋታ በርካታ ግብ ሊሆኑ የሚችሉ ሙከራዎችን በማድረግ ሲቲ ቀዳሚ ነው። 30.57 ግብ ሊሆኑ የሚችሉ ሙከራዎችን ያደርጓል። 35 ግብ እንዳለው ይታወቃል። ማንቸስተር ዩናይትድ በእርግጥ ሶስተኛው ቡድን ነው በርካታ ግብ ያስቆጠረው 30 ግብ ሊሆኑ የሚችሉ ሙከራዎችን ሞክሯል። እነኛ አብዛኞቹ መነሻቸው ከብሩኖ ፈርናንዴዝ ነው። ሌላው በማንቸስተር ዩናይትድ በኩል ልናነሳው የምንችለው ውድ ቤተሰቦቻችን የሜሰን ማውንትን ጉዳይ ነው። የቀድሞ የአርሰናል ተጫዋች አለን ስሚዝ ሜሰን ምርጥ ሆኗል ብለዋል። አብዛኛው ነገር በብቃት አጠናቋል። ክለቡ ማን ዩናይትድም በሁለተኛው አጋማሽ ምርጥ ሲሆን ይህ ተጫዋች ምርጥ ነበር ብለዋል። ግቧን ሲያስቆጥር የነበረውን ሁኔታ ተመልክቻለሁ ያለው አለን ስሚዝ ማውንት ኳስ የት እንደምታርፍ ያውቅ ነበር፣ ድንቅ የሳጥን ውስጥ አጨራረስ ተመልክቼበታለሁ ይላል። አለን ስሚዝ በማንቸስተር ዩናይትድ መለያ ትንሽ ተጎድቶ ነበር፣ አሁን ግን ወደ ብቃቱ የመጣ ይመስለኛል ሲል ተደምጧል። ማንቸስተር ዩናይትድ ቀጣይም ሰኞ ይጫወታል። ሰኞ ሲጫወት የመሃል ሜዳ ዳኝነቱን የሚመሩት ሰው ይፋ ተደርጓል። በዚህም መሰረት የ43 ዓመቱ አርቢትር ሳይመን ኡፐር የኦልድ ትራፎርዱን ፍልሚያ ይመሩታል። በማንቸስተር ዩናይትድ በኩል ሰኞን እንዳልኳችሁ ጨዋታ የሚደረገው ግን ፕሪሚየር ሊጉን አንድ ነገር ልብ እንድትሉ ትንሻለን። ክሪስታል ፓላስ የአውሮፓ ሻምፒዮንስ ሊግ ደረጃም በ26.4ኛ ነው። የአውሮፓ ሻምፒዮንስ ሊግ መድረክ ውስጥ የሌለው ኒውካስል ዩናይትድ 22 ነጥቦችን ይዞ 12ኛ ነው ያለው። በሁለቱ ክለቦች መካከል ያለው የነጥብ ልዩነት 4 ወይም 1 ጨዋታና 1 አቻ እንደማለት ነው ቤተሰቦቻችን። ስለዚህ ፕሪሚየር ሊጉ በርካታ ለውጦችን ሊያሳየን ይችላል። ዩናይትድ በዚህ ሳምንት ድል ማድረጉን ተከትሎ ከ12ኛ 6ኛ ድረስ እንደሄደ የሚዘነጋ አይደለም። ስለዚህ 16ኛ ሳምንት ጨዋታ ለሁሉም ክለቦች ተጠባቂ ነው። ዩናይትድም በዛ ጨዋታ በርነሞዝን ሲገጥም እኛ አልቢትር ማለትም ሳይመን ኡፐር በመሃል ሜዳ ዳኝነት ጨዋታውን ይመሩታል። ሮማ የማንቸስተር ዩናይትዱን አጥቂ ጆሽኳ ዜርኪዝ ላይ ፍላጎት አላቸው ተብሏል። ውይይቶች ተደርገው ነበረ። አሁን በእርግጥ ቀዝቀዝ ብለዋል። ዩናይትድ ለዜርኪዝ ቋሚ ዝውውር ወይም በመጨረሻ የመግዛት ግዴታ ያለበት የውሰት ውልን ይመርጣል እንጂ በውሰት ብቻ አይሰጥም ተብሏል። በቅርብ ጊዜም እንደዚህ አይነት ህጎችን ያሟላ የውሰት ዝውውር ይሰጣል፣ አሊያም በቅጣት ነው ተጫዋቹን የሚቀበለው። ሳንቼዝን አይተናል። ሮማ በበኩሉም በሳንቾን አይተናል። ሮማ በበኩሉ በመጨረሻ የመግዛት አማራጭ ያለው የውሰት ዝውውር ይፈልጋል። ያ አማራጭ ግን በውሰት ሁኔታ ወደ ግዴታ እንዲለወጥ አይፈልግም። ይህ ነው ለድርድር እንግዲህ ሰፊ ጊዜ ይወስዳል ተብሎ የሚታሰበው። ማንቸስተር ዩናይትድ በአፍሪካ ዋንጫ ቡድኑ ይሳሳል። ስለዚህ ከአፍሪካ ዋንጫ መጠናቀቅ በኋላ ትልልቅ ውሳኔዎችን በዩናይትድ በኩል ልንሰማ እንችላለን ተብሎ ይታሰባል። አንደኛው ጆሽኳ ዜርኪዚ ጉዳይ ነው። ቃል ስፖርት ዩቲዩብ ቻናል
ሀገራችን ኢትዮጵያ ብለን በአፍሪካ በአውሮፓ መረጃዎቻችን ነኝ ነበሩ። ሰናይ ጊዜ